ጫት ከምትቅም አናናስ ብላ ከሚል ሰው በላይ አስቸጋሪ ፍጥረት አለ ብዬ አላስብም። ይሄ የቃሚ ሶሳይቲ ጫት የማቆም ችግር አለበት ወይ ካልከኝ የለበትም። ነገሩ እንዴት ነው እንመክራለን ብለው የሚነሱ ሰዎች እያባባሱት ነው የሚመስለኝ። አሁን የቃሚ ክራውድ ውስጥ ገባሁና አንዱን ነጠላ አድርጌ አሁን በምታደርገው ነገር ምን ያህል ደስተኛ ነህ ብዬ ጠየቅኩት። ጫት ይጎዳል አለኝ። ወዲያውኑ ነው እቺ እንደሰማ ጓደኛው ካፉን ጥቅ አድርጎ ሩብ እየቃምክ ጫት ይጎዳል ትላለህ እንዴ? ሲጀመር አንተ ገለምሶና ገራባ አቀላቅለህ እየቃምክ ባትጎዳ ነበር የሚገርመኝ። አንተ ኤርትራዊ ነህ እንደውም አለው። እዛ ያለ ፖለቲካ እንዳይመስላችሁ። ይሄ ንግግር ሌላ ቦታ ተወርቶ ቢሆን ጂኖሳይድ ማህበረሰብ ከማህበረሰብ የሚያጋጭ ዘር ከዘር የሚያጨፋጭፍ ትልቅ ንግግር ነው። ቃሚ ጋር ስትመጡ ግን እንደዛ አይደለም። ስብር ሲል አይቶ እንደከፋው ገባውና ከያዘው ጫት ላይ በርከት አድርጎ ብሮ አስከፋዎች እንዴ ሲለው አረ ችግር የለውም ኢዘዲን ለምንድነው ጫት ማታቆሙ አልኩት። ዙላል እኔ ጫት አቁሜ እንደናንተ አዶናይ ዩቲ ያልኩ ልሆል ነው ወይ አለኝ። እስታክ ነው ያደረኩት። ቃሚ ነው ብዬ ጀጅ አድርጌ ከጨረስኩት ሰው እንደዚህ አይነት በሳል ንግግር ስሰማ ኢዘዲን አሁን የምታረገው ነገር ትክክል ይሁን ስህተት የማውቀው ነገር የለም፣ ግን ግፋበት በቃ